الله ዛሬ የምንሰራው ሾርባ ኢንሳን አስፉር ይባላል። ጉዲ ሾርበት ኢንሳን አስፉር ኦርዞ እና ይሄን ኢንሳን አስፉር ይሉታል ብዙ ጊዜ ሾርባው ይሄንን አረቦች ማለት ነው። አብረን እንሰራለን። አንድ ግማሽ ኩባያ ከዚህ አድርጌያለሁ። ከዚህ ማለት ነው። እሳቱን ልቀንሰውና ግማሽ ኩባያ አረግና እንጠብሰዋለን። ከዚህ ደግሞ ከሼሪያ ይባላል ይሄኛው ሼሪያ ወይም ደግሞ ደቃቅ ፓስታ ሁለቱንም ባንድ ላይ አረገውና አማስለዋለሁ። እንደዚህ ቡኒ እስከሚሆን ድረስ እንደዚህ እናማስለዋለን። ዘይት ስለሞቀ ያው ቀድሞሱ ኢንሳን አስፉሩ በሰለ። ከዛ እንትን እናረግበታለን። ከዚህ እናረግበትና ከዚህ ሄል ይባላል ወይም ደግሞ እንደ ኮሮሪማ ነገር ይመስለኛል። ጣዕሙ እንደ ኮሮሪማ ነው፣ ግን ሄል ነው። ከዚህ 3 ፍሬ አረግበታለሁ። አረግበትና አብሬ ትንሽ መቁላላት አለበት። ሾርባ ነው የምንሰራው። በስሏል። ከዛ የፈላዋ ስላለኝ ብስምላ የፈላዋ አይገባበትና የፈላዋ እናስገባና መብሰል አለበት አሁን ማለት ነው። ሼሪያውና እንትኑ ማለት ነው። እንደዚህ እናረግና ይሄን ከድነ ነው። እዚህ ጋር የሾርባ ማጂ አለኝ። ማጂ መረቅ ያስፈልገናል። ይሄ ያስፈልገናል። ክሬም ኦፍ ቺክን ስክሮፕ ይሄ ያስፈልገናል። ይሄን በጥብጬ እዚህ አዘጋጃለሁ ማለት ነው። በዚህ በጥብጬ አዘጋጃለሁ። በቀዝቃዛ በጠብጠውና አዘጋጃለሁ። ሙሉ አንድ ሙሉ መደረግ አለበት። አንድ ሙሉ ማለት ነው። ታረጉና እዚህ ጋር አብራችሁ ታረጋላችሁ። መጨረሻ ላይ ምን ይገባበታል መሰላችሁ? መጨረሻ ላይ ሾርባ ቅጠል፣ በቃ ሾርባ ቅጠል ታስገባላችሁ። የሾርባ ቅጠል ያስፈልገዋል። የሾርባ ቅጠል ማለት ይሄ። ከዛ ይሄን አጥቤ ያደርግበታለሁ ከትፌ ማለት መጨረሻ ላይ። ይሄ ሾርባ ቅጠል ነው። ታያችኋል። ይታጠብና መጨረሻ ላይ ይሄ ይገባበታል። ከዛ በሎሚ አድርጋችሁ መጠጣት ነው። አለቀ። እና ይሄ ነው እንትኑ ፌስታሉ። ይሄ ነው ኦርዞ ይባላል ወይም ደግሞ በአረብኛ ሾርበት ኢንሳን አስፉር